ነገር ቆይ ልነግርህ የፋዘር ማለት ነው የፋዘር እናት ኦሮሞ ነች እንዴ ወደ አያት ምናምን ከሄድሽ እኮ ምን አንድ አራት ብሄር ታገኛለሽ የት መሰለህ ጠቅላላ ቤተሰቦቻችን የት አሉ መሰለህ ሻሸመኔ ናቸው የሻሽ ወይ ልጅ ነሽ እንዴ ለካ ግን የፋዘር ይኖሩሽ ነው ተወልደው የተወለዱበት ቦታ ነው እንዴ ማለት ፋት አባቱ አፋር ነው ብዬሃለሁ አባቱ ማለት ነው የተወለደው ማለት ነው ኖ ድሮ ማለት ነው ድሮ ሻሸመኔ የተጋቡት የማዘ አያቶችሽ ማለት ነው ነው አያቶቼ ነው የሚባሉት ፋዘር ማለት ነው ኖ ፋዘር ሻሸመኔ ነው የተወለደው የፋዘሩ ደግሞ አፋር ነው ገባክ እናቱ ደግሞ የሻሸመኔ ልጅ ነች አያትሽ ከአፋር መጥቶ ሻሸመኔ ገባና ከዛ እናት ጠበሳት አስወለዳትና ከዛ አፋር ሄዱ መሬት ምናምን ስላላቸው አፋር ሄዱ ስለዚህ አንቺ የተወለድሽው ሻሸመኔ ነው ማለት ነው ኖ እኔ የተወለድኩት ደግሞ የት መሰለህ ሸዋሮቢት ታውቀዋለህ ደስም ነው የማውቀው ከሚሴ ሸዋሮቢት ነው ከሚሴ አውቃለሁ በቃ ሸዋሮቢትና ከሚሴ ምን ለያይ ቅርብ ናት እኔ ከሚሴ በስራ ጉዳይ መሄጄ ስለማውቅ በቃ ሻሸመኔ የመቀሌ መስመር ላይ ያለ አይደለም ከዚህ ስቴጅ በባስ እኔ በባስ እጃላቅም ድሮ ፕሌን ባልተለመደበት ጊዜ እንዲህ ልበልሽ አልቻልኩሽም እና ንምልክ ሸዋሮ እዚህ ከሚሴን ቤተሰብ አለን ኦሮሞች ማለት ነው ገባክ ሻሸመኔ የተወሰነ አመት ማከኖች አይቀርም እኮ ቤተሰብ ነው እና ማዘር ያው እንደነገርኩ ማዘር ደግሞ ፋዘሯ ራያ የሚባል ሀገር ታውቃለህ ራዩማ ሻሸመኔ ሄደሻል አንተ ስማኝ ፋዘሯ እኮ ነው የምልህ ያለሁት እንዴ እኮ ፋዘሯ ራያ ከሆነ ሻሸመኔ ምን እንዴት ተወለደች እኮ ብዬ ነው ወይኔ ሄደች በእናትህ በአባቷ ብቻ ነው እንዴ የምትወለደው እሷ እኔም እኮ ጥያቄ አባትየው ከራያ ሻሸመኔ ምን ሊያደርግ ሄደ ነው ጥያቄ ያት የወለደቻት አካልስ ግራንድ ማዘራት ግራ እናቷ ሻሸመኔ አይተነ የእናትሽ እናት ሻሸመኔ የእናትሽ አባት ራያ በቃ ራያ ነው እሱ ገባኝ እኮ ሁለቱ እንዴት ተገናኙ እነ ሸምሽያ ጋር ማን ጋር እነ ሸምሽያ ጋር ፋሚሊ ነን በራያ ማለት ነው በእናትሽ አባት በኩል ማለት ነው የሷ ፋዘር የሸምሽያ ፋዘር ለኔ አጎቴ ማለት ነው ገባክ የወንድማማች ልጆች ናቸው ማለት ነው ሀያት የምትባለው ደግሞ የአጎቴ ልጅ ናት እሷ ሀያት ታዲያ ቤተሰብ ውስጥ ነው ዘመን ይዘው እያልኩ አፌን የምከፍተው ተው ያስሚ ደግሞ ያስሚ ያወቃት አወቅኳት እሷን በቃ ከዛ ሉባባ ምናምን ሉባባ የምትባለው ደግሞ እህቴ ነች ታሙ የምትባለው እህቴ ነች አታውቃትም በቃ ላይቭ ላይ ያሉት ጠቅላላ ሙስሊሞች እህቶቼ ናቸው እህት ሳይሆን ያጎቴ ያክስት ልጅ ያጎቴ የእናቴ ልጆች ደግሞ አሉ ደግሞ በውልደት የምትገናኙ እህት እና ወንድሞች ስንት ናቸው ብዙ ናቸው ተቆጥሯል ፋዘር እንዴት ነው የአፋር ሰው ለነገሩ አይታማም በዚህ አንተ ምን ነው ብዙ ልጆች ነው ያላቸው ቀድሮ ብዙ ነው በደህናው ዘመን ነው የተወለድሽ እናቱ ታደሉታል እንጂ አይታገሉትም ማለት እንግዲህ
እኔ ጋር ዋለ ነው ምልክ እኛ ቤት አንድ ሁለት ነን ባይዘው እኛ ጋር ሲስተር ነቻለች ታላቅ ነቻለች ማታዲ ለምን ብዙ ባለ ብዙ ቤተሰብ አታገኝ እንዳትለፊ ምን እንደናንተ ባለ ብዙ ቤተሰብ አይደለንም እና ታዲያ ሁሉም ባይገኝ አክስቶችም አጎቶችም ሁለት ነው ማክሲመም በቃ እስከማውቀው ድረስ ያንቺ አክስትና አጎቶችሽን ይዘሽ ብትመጪ እና ወንድምና እህቶችሽን ይዘሽ ብትመጪ እኛ እስከ አያታችን ራሱ ብንደረደር አንበልጣችሁ የኔ ማለት ነው የእናቴ እህቶች ስንት መስሎ 11 ናቸው በስመ ማረኝ እሺ አንድ ነው ማለት ከዛ ማለት ነው ማህበር ምናምን ሲሆን እኮ ማለት ነው የሆነ ፕሮግራም ሲኖር ሌላ ሰው አይጠራም ድንኳን ነው የሚጣለው አይጠራም ሌላ ሰው በቃ ይሞል እና ጎረቤት ቁልጭ እያለ ነው እነኚህ አንድ ከተማ የሆኑ ሰዎች እና ግን የት ነው የሚያድሩት እኔ ሁሌ የሚያስቀኝ እንደዚህ ከክፍለ ሀገር ሰው ሲመጣ እንግዳ ተጠርቶ አሁን በሲስተር ሰርግ ጊዜ ሁሉም መጡ ከየተሰባሰቡበት እኔ ከናለ እስቲ በምንድን ነው የደወልኩት ቆይ በመደላሰበት እና እንትኑ ይሞላል ሳሎኑ ማለት ነው ቴሌግራም ነበር የምናወራው ማለት ቴሌግራም ላይ ነበር ይሄማ ኖርማል ስልክ ነው እና በቃ ታድዬ ነው እንከዋክኛል ነው አላ በስማ እኔ ነኝ የቀረሁትና ነው እያሉብኝ ነው በቃ አንድ ቤተሰብ ሲመጣ እኔ እየሮጥኩ እወጣለሁ ባይገርምሽ ለምን ታዲያ እንዳለ ወሬያቸውን የነኛም ሆነ ኦኬ አግዋ ያሉክ እኔ እንግዲህ ከገጠርም ቢሆን ፈልጉልኝ አልኳቸው ምን ላድርግ ከዛ ለካ ቁጭ ብሎ ያስቀመጠልኝ ነበረ እንደርድሬ እኔ እኮ ገብቼ አላውቅም እኮ ቲክቶክ ታውቂያለሽ ቁም ነገር እኮ ነው የምልሽ እና ለፍለጋ ነው ለፍለጋ እስቲ ወደዚህ መንደር ምን አዲስ ነገር አለ ስል እንዴ አገባሃለሁ ማለት አገባሃለሁ አንቺ ራስሽ አግቢኝ የምን አጋባሃለሁ ነው ወይስ ተድረሻል እኔ እኮ እፈራለሁ የሆነ ያገባሽ ይመስለኛል ያገባሽ እንዴ ጉድ እኮ ነው የለም ግን እዚህ የለም እንጂ አለ አይደል ውጪ ተፈተናት ስለይተና እውነቱን ተናገሪ እስቲ ብለሽ እንትናት የምር የለም ውጭ ነው ያለው እኮ አንድ ላይ ናቸው ኖ አይደለም አንድ ላይ ብንሆን አንተ ደፍቶ አይጥለኝም እንዴ እዚህ ላይ ተዘጥቶ አይደለም ነው ውጪ እንዴ ያረጋኛል ግን እንዴ ያረጋኝ ይሄዳል የሆነ ጊዜ በጊፍት አርጎን ማለት ነው አረማን ነው እስኪሉ ድረስ እነ ኪያ ቤት ነበርና ኦኬ ላይ ገብቶ ማለት ነው ጊፍት በቃ እንዴት ብሎ ያቁም ራስ እኮ ነው ከዛ ወጣው ነው ጋፍል ጠርብዬ ማለት ነው ስትወጪ ጊፍቱ ቆመ አልቆመም አልቆመም ከዛ አረ የሆነ ኤክቶዶክስ የሚባል አለና አባ በጣም በዛብን በጣም ቴንኪ ምናምን ከዛ ማርያምን እያልኩ በጣም በዛብን ምናምን አለው ከዛ ሳሙ አስቀየምኳት እንዴ ምናምን ብሎ ቴክስት ጻፈላቸው ኦኬ አላወቁም ነበር ያቁ ነበር ውስጥ ያሉ ማንም እንደጉዳይ ያወረደብን ብለው ማለት ከዛ ኦኬ ከዛ ማለት ጀመሩ ሼር ማድረግ ወደኔ ነግቢ ነው አረቱልኝ ዘንበሩ በእናታችሁ ባለካ ነው ባካችሁ ተውኝ ተፋትኝ ያልኳቸው የምር በጣም ነው የሚወደኝ በጣም ግን ያው ታውቃለህ ልክ አሜሪካ ሲገባ ማለት ነው የሆነ የፈረንሳይ
ከዚህ ተለያዩ ነበር ሄደው? አዎ አልተለያየንም። ገባክ? ብራዘር ማለት ነው እኔ ለመውሰድ ነበር ከአላማው መጀመሪያ ማለት ነው። ከዛ አይ ነው እሱ ይሄድና ከዛ በኋላ እኔ እመጣለሁ አልኩት። ከዛ እሺ ተባብለን በእንትን አድርጎ ሄደ፣ በእንግሊዝ አድርጎ ገባ ማለት ነው። ከዛ በቃ በጣም ያለኝ ፍቅር ለሱ በጣም ሀይ ነው። በጣም ነው የምልህ እንዴ አንተ እኔ ራሱ ማለት ነው ማዘር ራሱ በጣም ነው የምትወደው። ማር በጥብጣ ነው የምትሰጠው። ውሃ ብሏት እግዚአብሔርን ማር በጥብጣ ቆይ ሰዶን ልክልሃለሁ እዚህ ማር በጥብጣ ነው የምትሰጠው። ምን ተፈጠረ ታዲያ? በቃ ስልሽ ያው በጣም ነው የሚወደኝ፣ በጣም ነው የምወደው ምናምን። ከዛ በሆነ ቴክስት ተጣላን። ቴክስት ማለት አንስቶስ ላኪልኝ ይላለኝ። አሁን እንትን ያልሽውን ላኪልኝ ሲለኝ እኔ ደግሞ አስበዋት እንግዲህ የተደዋወልክበት ምናምን እሺን ያዘኝና አንስቼ ላኩለት ዝም ብዬ እንዲያልቀው ብዬ ማለት ነው። ከዛ እኔ እኮ ላንቺ ብዬ ነው እንደዚህ ህይወቴን ምናምን ትቼ ሄድኩት ምናምን አለኝ። ምን አይተው ትንሽ ነው ምንም በቃ ኖርማል እንደዚህ ትጻጻፋለህ አይደል? ከሰው ጋር ተጻጻፍሽ በቃ ከዛ እንደዛ ሲለኝ ማለት ነው ኧረ ተው ማለት እኔ ፍቅር አለብኝ አልኩ። በጭራሽ እኮ 24 ሰዓት በሱ ነው የለመድኩት። በቃ እንደዚህ እንቅልፍ አልተኛም ስለህ እያወራለሁ የምናድረው ቀን ላይ ነው እንትን። ከዛ እንደዛ እየተባባልን ምናምን ከዛ በሆነ ጉዳይ ተጣላን ማለት እዚህ የሆነ እንትን ነበረ መኪና ምናምን ነበረ ይተሳው ንብረት ነበረ ቤት ምናምን ነበረ ጆሎ ነው አልሽለት? ኧረ እኔ ያላልኩትም ማርያምን እኔ ማለት እዚህም በጣም ተንቀሳቃሽ ነው። በጣም ልጁ በጣም ፈጣን ነው። በጣም ሀብታም ነው። እነሱም ያውቁት ማለት ያውቁታል። በጣም ጥጋብሽ ነው የሚሉኝ ለኔ ያንቺ ጥጋብ በጣም ሀይ ነው የሚሉኝ። እኔ ግን አንድ ቀን ጠግቤ አላውቅም። አንቺ ከአንቺ የመጣ ነው ፍቹ። ከዛ በቃ ሄዶ ኦባ ያደርጋትም የፈረንሳይ ልጅ በእውነት እግዚአብሔር እኔ አበርኩ አንተ ሁለት ሳምንት ሙሉ ማለት በመጠርጣት ማለት ነው። ምንም በቃ እኔ ራሴን ልቆጣጠር አልቻልኩም። ከዛ ማለት ቆይ ልጅ እንዳለኝ ታውቃለህ? እዚህ ቲዩኒስ ሁለት ልጆች መንታዎች አሉ። መንታ ናቸው እንዴ? እንዴ መንታ እኮ ናቸው። መንታ ናቸው። እና ከዛ በቃ ስልህ በጣም በቃ በርቱኝ በቃ የእሱ ናቸው በቃ አዎ የእሱ እኮ ናቸው። እንዴ ሊሄድ እኮ ነው አሁን እነሱ በቅርብ በፈረንጆች 28 ይሄዳሉ። በእውነት አንቺ ብቻ ምን ነው እንደዚህ ጨከነብሽ? አንቺን ብቻ ምን ነው ጨከነብሽ? ኖ እኔም እኮ ራሴ ወንድሜ ነው የሚጨርሰው። እሱማ ካሳ ልክ ሲወልድ በቃ ቶሎ በፍጥነት እሷንና ልጆችን ቶሎ ላነሳለ እንደ ካሳ። በትግራይ ደግሞ ነውር ነው ታውቃለህ? ነውር ነው በጣም። እና ከዛ ነው ያልፈልግም አልኩት። ብራዘርም እዛ ተጣልቶ ነበር እዛ ውጭ ማለት ነው። እህቴን ራሴ ብቻ ነው የምወስዳት። ልጆችን ሰዳ ነው አሁን እሱ ነው የሚወስዳቸው ልጆቹማ ራሱ ነው የሚወስደው። ከዛ እነሱ ደግሞ ማሚ ካልሄደች አሉት ወይ አይ እኔ እኮ ማዘርም ስለምትሄድ ማዘር እዛ ደርሳ መታለች አይደል? እሷ እኮ ምን ትችላለች፣ ግን እንትን ይዘገያል ታውቃለህ። ይሄ ፋሚሊ በጣም ነው የሚዘገየው። እንትን አይደል? እሱ አሁን በምን መሰለህ በሞግዚት ይፈጥንለት ነበር። እንደዛ ነበር መጀመሪያ 18 ዘልሞላቸው በሞግዚት በዛ ነበር እንትን ሊያደርግ የፈለገው። ከዛ እሱ ወንድሜ አልፈልግም አለ። እህቴን ራሴ ብቻ ነው የምወስዳት። ከዚህ በኋላ አንተ ሳይኮሎጂዋን ጎድተህ
አስበዋል ማለት ሳይኮሎጂን ጎብቶ ማለት ነው። አሁን እሱ በጣም እያለቀሰ ነው የሚጠይቀኝ እያለቀሰ 24 ሰዓት ማን ነው ግን የነገረሽ ማለት ነው? ራሱ ነው የነገረሽ? ራሱ በጣም ነው የሚወደኝ አልኩ። በፍቅር በጣም ነው የሚወደኝ በጣም ሲበዛ ነው የሚወደኝ። ታዲያ ምን አንቀሸቀሸው? እኔ ራሴ በቃ ተፋታኛል። እኔ አልፈልግም በቃ አንቺ ወንድሞች ተማምነሽ እንደዚህ ብለሽ ጊዜ በቃ አይመለከትም በቃ ምንም ከዛ ልክ የሆነ ነበረ እሱን ድሮ እዚህ አለ አንድ ቀጭቃዣ ወንድም አለኝ። እሱ በቃ ኧረ እህቴ ልትጎዳብኝ ሆይ ያዛታለሁ። ኦኬ አንተ እንዴ ከዛ በቃ እሱ ጋር በቃ ዘና እንላለን። ግን እኔ ማለት ዝም ብዬ እንዳልጎዳ ምናምን መስሎኝ ነበር የሚከታተለኝ። ከዛ ሰውየው ለካ ወደ ፍቅር ተገልብጦበት ተላመደሽ። እዛ ማዘር ደግሞ ዋይዛጓለኝ በቃ ምንም አይትጨናነቅ ገለጥ ነን አትጨናነቂ ምንም ያጨናንቅሽ ሲጀመርም እኔ ልጅ ባሳድግ ሰውነቴ እንደዚህ ይገኛል እንዴ? አይገኝም። ማዘር ነች ባይዘ ሁሉም ነገር ባያታቸው ነው ያደጉት እንዴና ወልቃቃ ይናቻለሽ። ከዛልኩ እንደዛ ብለን የማን ነበር ለልክ ያሰብኩት? ኦኬ ፋሚሊ ተሰብስቦ ብዛታችሁን ልታሳይ እና እኔ ምንም በቃ ቦታ ሰጣ ፈልጌ ያጣሁሽ አልኩ። ምንድነው ተውኩት። ብዙ ነው እኮ ማሪ የአገር ነው እንጂ እንዴ ይሁላ ታሚያ ማመድ አለ እንዴ? ሌላም ስም ነውና ታሚያ መሐመድ የሌላ መስል ይሆናል። ግን እኮ የሌላ እኮ እንደ ፌስቡክ ላይ ማለት ነው ወደ 100 ምናምን ሰው ታሚያ በጣም ይበዛል። እስከ ነው የአባታችሁን ስም ተመሳሰለ ከባድ ከነኙ ለሰው ጋር ተበሻል ስምሽ ከና አባታቸው ሲመሳሰል እና ሼር አታረግኝም ቴሌግራም ላይ ፕሮፋይልሽ ነው? ምን ኖሮበት ነው እስኪ አልፈለግም ደግሞ ልትሰከትከኝ ምንም አልቸገችሽም። ብሎክ ታረግኛለሽ ካማረርኩሽ። ከዛ እንደዛ ከማረግሽ ለምን ማላቆመ ታረ ያማሪያ ታንሻፈፊዋለሽ መቼ እኔ አልኩህ እኮ ፎቶዎችሽን ላይ ነው ፌስቡክ ላይ ያለሽና የለኝም በቃ እስኪ ፕሮፋይልሽ ነው ምን እንትን ነው ይሄን ያህል የሆነ የባለስልጣን እንትን አለ ኤርትራዊ የሚቸከችከኝ ምን ይለኛል መሰለሽ በትግርኛ በአማርኛ ልተርጉምልህና ማለት ነው ማሪ ልምጣና ወይ ዱባይ እናርግ ሰርጋችን ይለኛል። እሱ የት ነው ያለው? መጀመሪያ ማለት ሀገር የለውም። እኔ እንዴት የታባቱ ዘውዛዋ እንደሆነ አላውቅም። በየቀኑ ያሳየኛል የሚሄድበት ሀገር እግዚአብሔር የሚሄድበት ሀገር እንትን ያደርግልኛል። በየቀኑ እኮ ነው